አብ ለኔ የላከውን ክርስቶስን አይቼ ማመን ይሁንልኝ። ከሱ ጋር አዲስ የህይወት መንገድ መጀመር ይሁንልኝ። አብ ልጁ ላይ ጨክኗል፣ ጀርባውን ሰጥቷል፣ እንጨት ተሸክሟል፣ የሾህ አክሊል ተቀምጦበታል፣ ጦሩን ተወግቷል፣ የደም ላብ አልቦታል። ይሄ ሁሉ መከራ ለኔና ለናንተ እንደምንም በዛ ህመም ውስጥ በዛ ስቃይ ውስጥ ያለ እስራኤላዊ እንደምንም ያንን የናስ እባብ ሲያይ ከህመሙ ይድን ነበር። ዛሬም ዋናው ሙሽራ ቆይቶብናል፣ ቶሎ አልመጣም። ዓለምን ጠቅልሎ ወደ ራሱ አላደረገም፣ ዘግይቷል። ዋናው ሙሽራ ለምን ይሆን? ማንም እንዳይጠፋ፣ ማንም እንዳይሞት እድል እየሰጠን ነው። ብዙዎች ያዩታል ግን አያምኑትም። ስለዚህ እዚህ ጋር የተቀመጠው መርህ ይዩት፣ ይመኑት፣ ውጤት አለው። ውጤቱም የዘላለም ህይወት ነው። በኢየሱስ ስም ሰላም ላችኋለሁ። መቼም አሁን ሁላችንም የምንወደው የምናከብረው የእግዚአብሔርን ቃል የምንሰማበት ጊዜ ነው። ምናልባት ማዕዱ ከኋላ አለ፣ ከፊት ደግሞ ሙሽሪትና ሙሽራው አሉ። ትልቅ ፈተና ውስጥ ነው የገባ ነው። ከፊት ሙሽሪትና ሙሽራውን ስናይ፣ ከኋላ ደግሞ በሽታ መልክ ወደፊት የሚመጣ አንዳንድ ሽታ አለ የምግብ። እንግዲህ እኛ ሳንዱች ሆነናል። ስለዚህ ይሄን ሁሉ ነገር ተቋቁመን ምናልባት አላውቅም የተቀመጣችሁ ሰዎችም ምናልባት ከዚህ በፊት አይታችሁ የማታውቁት ሰው ጋር ቁጭ ብላችሁ ሊሆን ይችላል። ብዙ ነገር አዲስ ሊሆን ይችላል። ሰፈሩንም አይቶ የማያውቅ ሰው እዚህ መጥቶ ሊሆን ይችላል። ብዙ ነገር አለ አእምሮን የሚከፋፍል ነገር። ግን በታላቅ ትህትናና አክብሮት ይሄን ጉባኤ በውጭም በመስኮት ውጪ እዚህም ያላችሁትን በትህትና መጠየቅ እፈልጋለሁ። በጣም አጠር ያለ የእግዚአብሔርን ቃል ነው የምናካፍላችሁ። እስቲ ዛሬ በእውነት ደስ ያለው ሰው እልልታን ጭብጨባ ለእግዚአብሔር ቢሰጥ ደስ ይለኛል። ደስ ያለው ሰው እግዚአብሔር ስለረዳቸው፣ እግዚአብሔር ስላገዛቸው ክብር ሁሉ ለእግዚአብሔር ይሁን። ከእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 በጌታ ስም አነባለሁ። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወድዶአል። እግዚአብሔር እንዲናገረን አንገቶቻችንን ዝቅ አድርገን እንጸልይ። የዘላለም አባት እግዚአብሔር ሆይ በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም እግዚአብሔር ሆይ ስለዚህ ጊዜ፣ ስለዚህ የተወደደሽ ቀን፣ ስለ ወንድማችን፣ ስለ እህታችን፣ ስለ እነዚህ ወጣቶች፣ ስለ ቤተሰብ ስላረከው ስለዚህ ታላቅ ቀን እጅግ አድርገን ልናመሰግንህ በዚህ ተከማችተናል። እግዚአብሔር ደግሞ አንተ ልታወራን በዚህ ሰብስበህናል። አንተ በሰበብ አስባቡ በዚህም በዚያም ትናገራለህ። ይህ የከበረው ቃል ወደኛ ሲመጣ ልባችንን ልከኛ እንዳናደርግ ልባችንን ከፍተን ይህን ቃል እንድናስተናግድ እግዚአብሔር ጥበብን፣ ማስተዋልን፣ ዕውቀትን እንድትሰጠን ኢየሱስ በዚህ ቦታ እንዲታይ መንፈስ ቅዱስ ኢየሱስ እንድታከብረው እግዚአብሔር በዚህ ቦታ ላይ አንተ ሐሳብ እንድትሆን እኔንም እንድትረዳ ጉባኤውን እንድትረዳ በጌታ በኢየሱስ ስም እኔ ለምንሃለሁ። ክብር ሁሉ ለስምህ ይሁን። እንወድሃለን በክርስቶስ ኢየሱስ ስም አሜን። ጸሐፊው ይሄንን የጻፈልን የዮሐንስን ወንጌል ዮሐንስ ነው። ዮሐንስ በጣም ወደ ደረት የተጠጋ ከ12ቱ ደቀ መዛሙርቶች በጣም የቅርብ ከምንላቸው ሰዎች መካከል አንዱ ነው ወገኖቼ። ዮሐንስ በጣም ደረት ጋር ተጠግቶ የክርስቶስን ጠረን የክርስቶስን ነገር በጣም በቅርበት ከሰማና ከተቀበሉ ከሶስቱ በተለይ ከ12ቱ ደቀ መዛሙርት ኢየሱስ በጣም ሶስቱን ያቀርባል። እነሱም ያዕቆብ፣ ዮሐንስ እንዲሁም ጴጥሮስ ናቸው። ከሶስቱ ደግሞ አንዱ በጣም ደግሞ የሚቀርብ የሚጠጋጋው ዮሐንስ ነው። ዮሐንስ ወደ ደረት የመቅረብ እንግዲህ ወገኖቼ በጣም ወደ ደረት ከቀረበ የሚሰማው ምስጢር ብዙ ነው ማለት ነው። ስለዚህ ይሄ ጸሐፊ ዮሐንስ ሲጽፍልን በጣም ከደረት ተጠግቶ የገባው ነገር አለ። ይሄ ብቻ አይደለም፣ እነዛን 3 ዓመት ተኩል ከክርስቶስ ጋር ብዙ አሳልፏል። ስለዚህ ትምህርቶቹን ጠንቅቆ ያውቃል። እዚህ ምድር ላይ እንዴት መኖር እንዳለበት፣ ሌሎቻችንም እንዴት መኖር እንዳለብን በጣም ጠንቅቆ የጻፈልን ጸሐፊ ነው። እንደውም የዮሐንስ ወንጌልን ወገኖቼ ሲጽፍልን ጸሐፊው በመጨረሻው ምዕራፍ 21 ላይ የነገረን ይሄ የዮሐንስ ወንጌል የተጻፈው አለን
ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታውቁ ዘንድ ነው። ይሄን ምስጢር ሊጽፍልንና ሊነግረን የቻለው በጣም ተጠግቶ በጣም ከክርስቶስ ጋር ከመዋል ከማደሩ የተነሳ የገባው ያየውን እውነት ነው የጻፈልን። መጀመሪያዎቹ መጽሐፎች ላይ በተለይ ምዕራፍ 3 ላይ ደግሞ ሲጽፍልን የክርስቶስን ወደ ምድር መምጣት እዚህ መሆን የሰማይ ክብርን መተው መከራን ማየት መሰቃየት የኛን በደል ኃጢአት መሸከም ምስጢሩን እንዲህ ብሎ ይነግረናል። በርሱ እናምን ዘንድ በርሱ በማመን የዘላለምን ሕይወት እንጎናጸፍ ዘንድ የዘላለምን ሕይወት እንወርስ ዘንድ እሱ ከሰማይ መጣ እውነተኛው ብርሃን መጣ ብሎ ያስተምረናል። ወገኖቼ እውነተኛው ክርስቶስ እውነተኛው ብርሃን ወደዚህ ምድር የመጣው እንዲሁ የመዝናኛ ፕሮግራሞችን ሊያደርግ እንዲሁ የመኖርና እንዲሁ የመብላት የመጠጣት ሕጎችን ሊያሳየን አልነበረም። የሰማይ ክብሩን ትቶ ከድንግል ማርያም ተወልዶ የሰውን ሥርዓት ወግና ሕይወትን የመራልን ለአንድ ዓላማ እንደሆነ ጸሐፊው ይጽፍልናል ይተርክልናል። ምንድነው የሚለን? ኢየሱስ ወደ ምድር የመጣው ለሰው ልጆች ኃጢአትና በደል ምክንያቱም ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል። ስለዚህ በአንዱ በክርስቶስ እንዲያው ጸድቀው የዘላለምን ሕይወት የሰው ልጆች ይወርሱ ዘንድ ከጨለማ ወደሚደነቅ ብርሃን ይገቡ ዘንድ ሕይወታቸው በእግዚአብሔር ሰላም ይሞላ ዘንድ ከኩነኔ ሕይወት ይወጡ ዘንድ በደንብ አድርጎ እንዲህ ብሎ ጻፈልን። በርሱ የሚያምኑ በሱ አይናቸውን የሚያደርጉ እሱን የሚጠሩ የሚያቀርቡ ከሱ ጋር ሕይወትን የሚያደርጉ የሚቆራኙ እነሱ ይለናል የዘላለም ሕይወት አላቸው። የሰው ልጅ ወደ ምድር የመጣው ይለናል ጻፊው የጠፋውን በኃጢአት የተጨማለቀውን የሰውን ልጅ ወደ ራሱ ሊያቀርብ ነው ይለናል። ምሳሌ ሲጠቅስልንና ሲጽፍልን ከዘኍልቍ ምዕራፍ 21 ቁጥር 8 እና 9 ላይ ይወስድና እንዲሁ እንዲህ ነው ብሎ ያስተምረናል። ምንድነው እንዲሁ እንዲህ ነው የሚለን? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ዘንድ ይገባዋል። ስቅላቱ ወይም ሞቱ ለምን መጣ ይለናል? የሰው ልጅ እግዚአብሔር ባሰመረለት መንገድ ስላልሄደ ከእግዚአብሔር መንገድ ስለወጣ አልታዘዝም ስላለ እግዚአብሔርን አልሰማም ስላለ እንዲሁ ወደ ጥፋት እየሄደ የነበረውን የሰውን ልጅ ወደ መንገዱ ወደ ሕይወት ሊመልሰው እንዲሁ ሙሴ በምድረ በዳ ነሐሱን እባብ ሰርቶ በምድረ በዳ ያንን ነሐስ እባብ እንደሰቀለ ከዛስ ያንን የነሐሱን እባብ የሚያዩ የሚመለከቱ ይድኑ እንደነበረ ልክ እንዲሁ የሰው ልጅ ሊሰቀል ዘንድ ይገባዋል ብሎ መጽሐፉ በደንብ ያስተምረናል። አንድ ሁለት ሐሳብ ላንሳና ልጨርስ። ሙሴ በምድረ በዳ ለምንድነው እባብን ወይም የነሐስን እባብ ሰርቶ ለምልክት የሰቀለው? መጽሐፉ እንዲህ ብሎ ያስተምረናል። በምድረ በዳ ሲጓዝ የነበረው የእስራኤል ሕዝብ እግዚአብሔርን አልሰማ አለ፣ ማጉረምረም ጀመረ፣ እግዚአብሔርን መበደል ጀመረ ይለናል። እንደውም እንዲያሉ የሚል ቃል እዛ ክፍል ላይ ተጽፎ ወገኖቼ ታገኛላችሁ። ምን አይነት ቃል ነው የተጻፈው? ምግብና ውሃ እንጀራ መጠጥ የሌለበት ምድረ በዳ ውስጥ ልትወስደን ነው እንደ ሙሴ ዝም ብለህ የምትነዳን? ይሄው በዚህ ምድረ በዳ ውሃ የለም፣ በዚህ ምድረ በዳ እንጀራ የለም። ታዲያ ከግብጽ የወጣ ነው ለዚህ ነው። ታዲያ በግብጽ ብንሆን አይሻለንም ብለው ይላል የእግዚአብሔር ቃል። በሙሴም ላይ በእግዚአብሔርም ላይ አጉረመረሙ፣ አፋቸውን ከፈቱ። እግዚአብሔር ማኖር እንደሚችል፣ እግዚአብሔር መርዳት እንደሚችል፣ እግዚአብሔር ማቅረብ አቅራቦትን ማድረግ እንደሚችል ዘነጉና ብዙ እኮ ሲያደርግላቸው ነበር። ድርጭቶችን እየላከ ሲመግባቸው ነበር። ውሃን ካለት እያፈለቀ ሲያጠጣቸው ነበር። ነገር ግን ይሄ ሁሉ ከማስተዋል ካምሯቸው ተወሰደና ዛሬ የገጠማቸውን ችግር መከራዩና ለዚህ ነው ምን ነው በግብጽ በኖርን እዛው በሞትን ለምንድን ነው እዚህ የመጣ ነው? የእግዚአብሔር ፕሮግራም የእግዚአብሔር ሐሳብ ወገኖቼ በምድረ በዳ በፀሐይ በሐሩሩ እንዲሁ ሕይወታቸው ሊያስጨርሳል ነበር። ከግብጽ ያወጣቸው ወደ ከናን ወደምትባለው ምድር አስገብቶ ሕይወታቸውን ሊያሳርፍ እዛ የባርነት ሕይወትን ይመሩ ነበር እስራኤላውያን በግብጽ። እዛ እግዚአብሔር የማይፈቅደውን ሕይወት ይኖሩ ነበር። ከዛ ሕይወት እግዚአብሔር ጩኸታቸውን ሰምቶ ልመናቸውን ሰምቶ በአብርሃም ዘመን የተናገረው ምዕራፍ 12 ያንን ትንቢት ሊፈጽምላቸው በሙሴ በኩል መጥቶ ሊያሳርፋቸው መጥቶ ሳለ ስላላወቁ ስላልተገነዘቡ ወደ ማጉረምረም ሕይወት ሲገቡ ታያላችሁ። ያ ማጉረምረም ያ ኃጢአት በሕዝቡ ላይ እግዚአብሔር እባቦችን እንዲልክ መጽሐፉ እንዳደረገ ይነግረናል። እነዚህ እባቦች በምድረ በዳ ላይ ሲለቀቁ የሰውን ልጅ እየሄዱ እነዛን ሁሉ እስራኤላውያን ይነድፉ ነበር።
ብዙዎች ይሞቱ ነበር። እንግዲህ በጊዜው የተለቀቁት እባቦች የምድረ በዳ እባቦች ስለነበሩ በጣም ቶክሲክ ስለሆኑ መርዛማ ስለሆኑ ካፋቸው የሚወጣው መርዝ ስለሆነ የሚነድፏቸው እስራኤላውያን ሁሉ ይሞቱ ነበር። ወዲያው ህዝቡ መጮህ ጀመረ። አረ ወደ እግዚአብሔር ጸልይልን፣ አረ ይብቃን ይሄ መከራ፣ አረ ይብቃን ይሄ ሰቆቃ፣ ይሄ ሞት ይብቃ ባክህ ጸልይልን ሲሉት ሙሴም ወደ እግዚአብሔር ሲጸልይ ታያላችሁ። ምዕራፍ 29 ላይ ሲጸልይም እግዚአብሔር እንዲህ አለው፣ እንግዲያው ህዝቡ እንዲፈወስ እንግዲህ ህዝቡ እንዲድን በምድረ በዳ ላይ ምን ሰራልኝ? የነሐሱን እባብ ነሐስ አምጣና በነሐስ ሰርተ እባብን የሚመስል ነገር አድርገህ በጣም በዓላማ በትልቅ ነገር ላይ በትልቅ እንጨት ላይ ስቀለው። ከዚያስ እነዛ የሞቱት የወደቁት የተነደፉት ብቻ ከነሱ የሚጠበቀው አንድ ነገር ነው አለ፣ የነሐሱን እባብ ማየት። የሚገርማችሁ ሙሴ ይህን አደረገ ይለናል የእግዚአብሔር ቃል። የነሐሱን እባብ ሰራና ሙሴ በዓላማ ላይ ከፍ ባለ ቦታ ላይ ሰቀለው። እንደምንም በዛ ህመም ውስጥ በዛ ስቃይ ውስጥ ያለ እስራኤላዊ እንደምንም ያንን የነሐስ እባብ ሲያይ ከህመሙ ይድን ነበር፣ ይፈወስ ነበር። ልክ እንደዚህ ሁሉ ጸሐፊው እንዲህ ብሎ ያስቀምጥልናል። ልክ ሙሴ በምድረ በዳ እባብ እንደሰቀለ የነሐሱን እባብ እንዳደረገ የሚያዩ ሁሉ እንደተፈወሱ አሁንም የሰው ልጅ ኢየሱስ ክርስቶስ ልክ እንደዚህ ይሰቀላል። ኢየሱስ አብ ጨከነ፣ ሰማይ ጨከነ፣ አባት በልጁ ላይ ጨከነ፣ ይሰቀል። የመሰቀሉ ምስጢር እኔና እናንተ ባየነው ጊዜ እንድንድን ነው። የመሰቀሉ ምስጢር ባየነው ጊዜ ህመማችን እንዲወሰድልን ነበር። የሚገርማችሁ ይሄንን ነገር ሲናገር አብሮ አያይዞ እንዲህ ይለናል፣ በእርሱ የሚያምኑ ማየት ብቻ አይደለም የሚያምኑትም የዘላለም አያችሁ፣ ማየት ብቻም አይደለም ማለት አይቶ ማመን። ብዙዎች ያዩታል ግን አያምኑትም። ስለዚህ እዚህ ጋር የተቀመጠው መርህ ይዩት፣ ይመኑት፣ ውጤት አለው። ውጤቱም የዘላለም ህይወት ነው። በክርስቶስ ኢየሱስ ያገኘነው ይህ የዘላለም ህይወት የተትረፈረፈ ህይወት እንዲሁ ወገኖቼ አልመጣም፣ በቀልድ አልመጣም። እንዲሁ ተቀበልነው። ምንም ነፃ ስጦታ ቢሆን ዋጋ ተከፍሎበታል። አብ ልጁ ላይ ጨክኗል፣ ጀርባውን ሰጥቷል፣ እንጨት ተሸክሟል፣ የሾህ አክሊል ተቀምጦበታል፣ ጦሩን ተወግቷል፣ የደም ላብ አልቦታል። ይሄ ሁሉ መከራ ለኔና ለናንተ አይቶ መዳን ዛሬ ይሁንልን። እንዲህ ብዬ ላጠናቅ። ከኛ የሚጠበቀው ታዲያ ምንድነው? እሱ አላውራና ሁለት ነገር ልጨርስ። ከኛ የሚጠበቀው ማየት ነው። ከኛ የሚጠበቀው እሱን መመልከት ነው። ከኛ የሚጠበቀው አይቶ ማመን ነው። ያን ጊዜ ካለንበት የኃጢአት ባርነት፣ ካለንበት ህመም፣ ካለንበት ጉስቁልና ዛሬ መውጣት ይሆንልናል። ኦሬዲ ወገኖቼ ተሰርቶ ያለቀ ጉዳይ። እንዴት ደስ የሚል ነገር ሰርቶልናል። ስራችንን ሰርቶልናል የሚል ቃል አለ መጽሐፋችን ላይ። ስራውን ሰርቶ አጠናቆታል። ከኛ የሚጠበቀው ማየት ብቻ ነው። አዲስ ኪዳን ላይ ዕብራውያን ምዕራፍ 12 ላይ እንግዲህ በዙሪያችን እነዚህን ሁሉ የሚያክሉ አባቶች፣ የእምነት አባቶች ካሉልን እኛ ደግሞ ይለናል ቃሉ፣ እኛ ደግሞ የሚከበንን ኃጢአት ማጉረምረም እንደ እስራኤላውያኖች ምናልባት ቢኖር፣ ስንፍና ምናልባት ቢኖር፣ አለመጸለይ ምናልባት ቢኖር፣ ቃሉን አለማንበብ ምናልባት ቢኖር፣ እንዲሁ የሃይማኖት ስርዓቶችን ብቻ ማድረግ ምናልባት ቢኖር፣ አለመታዘዝ ቢኖር፣ ወገኖቼ ዛሬ እግዚአብሔር ይናገረናል። በወንድማችንና በታችን ሰርግ ሊያወራን የፈለገው ይሄንን ነው። እሱን በማየት እሱን በመመልከት ከከበበን ነገር እንድንወጣ እንድንሰማውና እንድንታዘዘው ሰማይ ይፈልጋል። እግዚአብሔር በጸጋው ይርዳን። እግዚአብሔር አቅምና ጉልበትን ይጨምርልን። ስለዚህ ወገኖቼ እንዲህ ብዬ ላጠናቅ። እንየውና እንመነው፣ እንዳንበት። ጊዜው እያለቀ ነው። በጣም ጊዜው እየሄደ ነው። ሙሽራው ዛሬ ትንሽ አርፍዷል መሰለኝ። ትንሽ ያረፈደ ይመስለኛል። ክረምትም ነው፣ ዝናቡ ቅድም ነበር። ብዙ ሪዝን እናወጣለን የማርፈዱን ምክንያት። ይሄ ሁሉ እኮ ልክ ነው። ዛሬም ዋናው ሙሽራ ቆይቶብናል፣ ቶሎ አልመጣም። ዓለምን ጠቅልሎ ወደ ራሱ አላደረገም፣ ዘግይቷል። ዋናው ሙሽራ ለምን ይሆን? ማንም እንዳይጠፋ፣ ማንም እንዳይሞት እድል እየሰጠን ነው። ዛሬም ቢመጣ ደስ ባለው፣ ነገ ቢመጣ ደስ ባለው። ወገኖቼ በውጭም በውስጥም ላላችሁ ይሄን የምስራች አወራለሁ። ዛሬ ይሄ ዋናው ሙሽራችን፣ ዋናው የምንጠብቀው ተስፋችን ቢመጣ ደስ ባለው። ሰማይ ጉጉቱ ይሄ ነው፣ መጥቶ የሰውን ልጅ ሁሉ ወደ ራሱ መጠቅለል።
ግን ዘግይቷል። እሱም ለምን ይመስለኛል? ቃሉ ይነግረኛል ሁሉ እንዲድኑ ወዶ እንድትድኝ እንድድን ከኛ የሚጠበቀው አይቶ መዳን ነው። መስቀሉን አይቶ መዳን ይሁንልን። እሱን ተመልክቶ ከኃጢአት መውጣት ይሁንልን። እግዚአብሔር ከማይወደው ነገር መውጣት ይሁንልን። ይህንን እግዚአብሔር ይረዳን ዘንድ ሁላችንም እጆቻችን አንስተን አግዘኝ፣ እርዳኝ፣ አንተን ማየት ልቻል፣ መስቀልህን ማየት ልቻል፣ አንተን መስማት ይሁንልኝ። አንተን እንዳምን የላከውን አንተን አብ ለኔ የላከውን ክርስቶስን አይቼ ማመን ይሁንልኝ። ከሱ ጋር አዲስ የህይወት መንገድ መጀመር ይሁንልኝ። ጸጋ ይብዛልኝ ብለን ቄስ ዳዊትን ወደዚህ ጠራና መድኃኔዓለም ኢየሱስ ስምህ ይባረክ። የዓለም መዳኛ ለሰው ሁሉ መፍትሄ ይሆንክ ኢየሱስ፣ የኃጢአትን በሽታ የምታስወግድ የዘላለም ህይወትን መስጠት ጌታ ኢየሱስ፣ መራራውን ህይወታችንን ያጣፈጥክ የጎደለንን የእግዚአብሔርን ክብር የመለስክ መንገድና እውነት ህይወት የሆንክ ኢየሱስ ስምህ ይባረክ። ጌታ ሆይ እናመሰግንሃለን። በቃል ስለተናገርከን እውነተኛውን መንገድ ስላሳየህን እግዚአብሔር ሆይ ስምህ ይባረክ። ሌላ መድኃኒት የለም። ብቸኛ መዳኛችን ኢየሱስ አንተ ብቻ ነህ። ከሰማይ የወረድክ ሁሉን ወደ ራስ የሳብክ ጌታ ኢየሱስ፣ አንተን ያላዩ አይኖች ዛሬ እንዲያዩ እጸልያለሁ በኢየሱስ ክርስቶስ ስም። አንተን ያላዩ አንተን ያላመኑ ዛሬ አንተን ይዩ ጌታ ሆይ፣ አንተን ይመኑ ጌታ ሆይ። አንተ ብቻ የዘላለም ህይወት ነህ። መች ከዚህ ምድር እንደምንሄድ አናውቅም። ነገር ግን መንገድ ላይ መሆን እንድንችል እውነትን እንድናውቅ ህይወትን እንድናገኝ ጌታ ሆይ እርዳን። ስለ ቃልህ እውነት እናመሰግንሃለን። ክብር ሁሉ ላንተ ይሁን። ስለዚህ ትዳር ደግሞ እንጸልያለን ጌታ ሆይ፣ አንተ በህይወታቸው እንድትኖር ጸልያለሁ። አንተ በቤታቸው እንድትሆን ጸልያለሁ። በቃና ዘገሊላ ተገኝተ ጣዕም የሌለውን ውሃ ወደ ወይን ጠጅ ወደ ጣፋጭ ለወጥክ የነዚህን ልጆች ህይወት ጌታ ሆይ እንድታጣፍጥ ሁሌ እንድትገኝ እጸልያለሁ። ባንተ መገኘት ህይወታቸው ይጣፍጥ። ባንተ መገኘት ተባርከው ለበረከት ይሁኑ። አንተ በቤታቸው ጣሪያ ከቤታቸው ጣሪያ በታች እንድትሆን ጸልያለሁ። ከነሱ ጋር እንድትሆን ጸልያለሁ። በኢየሱስ ስም ትዳራቸውን ባርክ። በኢየሱስ ክርስቶስ ስም በፍሬ ባርካቸው። በነገር ሁሉ ይባረኩ። በዙሪያቸው ያሉ ሁሉ ይባረኩ። ስምህ ይባረክ ጌታ ሆይ። ስለሰጠን ጊዜ ተመስገን። ስለተናገርከን ተመስገን። ይህን እውነት እንዳንስት የሰማን ሁሉ የሰማነው ቃል ከኛ ጋር ተዋህዶ ህይወት እንዲሰጠን ጸለይኩ በኢየሱስ ክርስቶስ ያውና ድንቅ ስም አሜን።